ሰላም ጤና ይስጥልኝ። እንግዲህ እንደተለመደው ይሄው ሰዓታችንን ጠብቀን መተናል። እንግዲህ ኮሜንቱ ላይ እንደምታዩት ህዳር 11 ላይ ይላል ስኮርፒዮ። እንግዲህ ከጥቅምት 12 እስከ ህዳር 12 ያለው ስኮርፒዮ ይባላል ማለት ነው እና ምን ይለዋል ሲገልጸው በጽጌሬዳ በሾክ ውስጥ የታጠረ የጽጌሬዳ አበባ የህይወትን ገነት የሚያሳይ ነው ብሏል። እንግዲህ ስኮርፒዮ ሲገልጸው ማለት ነውና ስኮርፒዮ ስምንተኛ ኮከብ ነው፣ በሶስት ነው የሚከፈለው። እንግዲህ እኔ በጣም ነው የሚገርመኝ ማለት ስኮርፒዮ like is amazing. Can I ask you a question please guys? እንግዲህ ከጥቅምት 12 እስከ ህዳር 12 የምትወለዱ ሰዎች እችን ነገር ኮሜንት ላይ እስቲ ጻፉ። ችግሩ ነው ወደ እናንተ የሚመጣው ወይስ ደግሞ እናንተ ናችሁ ወደ ችግሩ የምትሄዱት ማለት ነውና like ስኮርፒዮ በጣም ቻሌንጅ የሚያሳልፍ ኮከብ ማለት ዳ ስኮርፒዮ። ኦኬ እኔ አላህ ስኮርፒዮ እወደዋለሁ፣ ደስ ይለኛል ስኮርፒዮች like ብዙ ጊዜ የቁርጥ ቀኖች ናቸው፣ በችግር ጊዜ የሚገኙ ናቸው እና ግን ችግሩ ምንድነው ለራሳቸው አያውቁም። that's the problem። ያ ነው ፕሮብሌማቸው፣ ችግራቸው ማለት ነውና like ስኮርፒዮ አይቶ ማንበብ ይችላል እና እንደውም አረቦቹ ሲገልጹት ምን ይላሉ መሰለ ለታዲ አግራብ ይላሉ። አግራብ ነው ስኮርፒዮ በአረብኛ አግራብ ይላሉ እና ምሻን ረቢል ዓለም ይላሉ። ለእግዚአብሔር ብላችሁ እነሱን አትንኩ ይባላል። ከነካችኋቸው ቁጭ ብለው እንዴት አድርገው ከሰርክል ውስጥ ከላይፍ ሰርክል ውስጥ እንደሚያወጧችሁ ነው የሚያስቡት ማለት ነው እና ሰላም መሆን ይሻላል ከነሱ ጋር ማለት ነው። ኤኒዌይ እንሂድ ስኮርፒዮ ምን ላይ ነው እንዳሰው ማለት ነው። እንግዲህ ስኮርፒዮ ጀሚናይ ላይ ሰኔ ላይ ማለት ነው። በደንብ አድርጋችሁ አስተውሉና ጻፉልኝ ኮሜንት ላይ። ጀሚናይ ላይ በጣም ብዙ ቻሌንጅ ያሳለፈ ኮከብ ነው እና አብዛኛዎቹ ታስረዋል፣ አብዛኛዎቹ ታመው ነበረ፣ አብዛኛዎቹ ከስረው ነበረ፣ አብዛኛዎቹ ላይክ ውስብስብ ያለ ነገር ውስጥ ነበሩና አክቹአሊ ስኮርፒዮ ከውስብስብ ነገር ጠፋ አያውቅም። ሁልጊዜም በቃ አንዱ ሲለው አንዱ እና ሰጥቶም አይመሰገንም። ለቤተሰቦቹ በጣም ቋሚ ነው። ቤተሰብ በጣም ወዳጅ ነው። ጓደኞቹም በጣም ወዳጅ ነው፣ ታማኝ ነው። እሱ ችግሩ ሪሌሽንሺፕ ላይ is very jealous ነው ሲገልጽ ማለት ነውና ቀናተኛም ቁጡም ነው ስኮርፒዮች ማለት ነው እና አሁን ያላችሁበት ነገር እንግዲህ አሁን ዲስ መንዝ ሊብራ ከገባ ደግሞ ወጪ ይመጣባችኋል ማለት ነው። ስራ የመቀየር አሊያም ደግሞ አገር የመቀየር ነገር አለ። ስኮርፒዮ አንድ ቦታ ላይ ከ2 ዓመት በላይ መስራት ለሱ ሞት ነው። አንድ ነገር እስከሚያውቀው ድረስ እንደሱ ጠያቂ፣ እንደሱ ታታሪ፣ እንደሱ ልክ ካለቀ በኋላ ግን ካወቀው በኋላ ግን ላይ ፊኒሽ ነው የሚያደርገው ማለት ነው። ከዛ ሙቭ ኦን ነው የሚያደርገው፣ ወደ ሌላ ነው የሚቀይረውና እንዲሁ ስራ እንደቀየረ እንዲሁ ሀገር እንደዞረ ይኖራል ማለት ነው ስኮርፒዮ። ዳስ ኩል እሱ ብዙም የሚያሳስብ ነገር አይደለም። ግን በተቻላችሁ አቅም ስኮርፒዮች በተቻላችሁ አቅም ሰዎችን ምረጡ። የሚሆናችሁ በጣም ብዙ ሰዎች ይኖራሉ፣ ስለእናንተ በጣም የሚያስቡ ሰዎች አሉና አትሊስት ለመስማት ሞክሩ። በምድር ላይ ምክር የማይወድ ስኮርፒዮ ነው፣ በራሱ አቋም የሚሄድ ማለት ነው። ከስኮርፒዮ ጋር አይሆንም ካለህ እንዳትከራከረው፣ ካላስ አይሆንም ነው ማለት ነው እና ስኮርፒዮ ለፋሚሊዎቹ ዘ ቤስት ነው። ለእህት ለወንድም ስኮርፒዮ አባት ካለ፣ ስኮርፒዮ ወንድም ካለ፣ ስኮርፒዮ ጓደኛ ካለ በችግር ቀን ከች የሚልልህ ስኮርፒዮ ነው። የቁርጥ ቀን ነው እና ዘ ቤስት ነው። እዛ ጋር እንግዲህ ስኮርፒዮ የሆነ ሰዓት ላይ ሙዳቸው ይቀየራል። እየተጫወቱ እየሳቁ እያለ ድንገት ተነስተው ሊያኮርፉ ይችላሉ ማለት ነው። ፊታቸውን ዝብዝብ ሊያደርጉባቸው ይችላሉ ማለት ነው። ስኮርፒዮች እንደዚህ ናቸው እና ቢያደርግም ሰው አደረገልን አይለው፣ አይመሰገንም። I don't know ግን ምንም ነገር ደግሞ የማይከርበት ኮከብ ማለት ስኮርፒዮ ነው።
የፈለገ ነገር ወንጀል ቢሰራ ራሱ ከ6 ወር በላይ አይታሰርም። የሆነ ሰዎች እግዚአብሔር በጣም ነው የሚረዳቸው ይወዳቸዋል ማለት ነው። እና ተረጋጉ፣ ትዕግስት ይኖራችሁ ይላል። እያንዳንዱ ነገር የምታስቧት ነገር ግብ ሳይመታ አያልፍምና ትዕግስት ይኑራችሁ ይላል። በቅርብ ቀን የምትቀይሩት ትልቅ ነገር አለ በህይወታችሁ ይላል። እሱም እቅድ ላይ ናችሁ ይላል። ገንዘብ ሊብራ ላይ ታወጣላችሁ ይላል። ኔክስት መንዝ ስኮርፒዮ ይገባል የራሱ ማለት ነው። የእፎይታና የምስጋና ዘመን እንዲሆን አጥብቃችሁ እግዚአብሔርን ለምኑ ይላል። ዚስ ይር አጋር የምታገኙበት ነው። ዘቤስ ነው። ይሄንን ነገር ስናገር ማለት ነው ላይክ ግጥም የሆኑት ዋተር ሳይን እና እርዝ ሳይን ይነግራቸዋል እዚህ ጋር ማለት ነው። አጋር እንደሚያገኙ ማለት ነው። እና በደንብ አድርገው እነዛን ነገሮች ማስተካከል ይቻላል። በተቻላችሁ አቅም ከችግሮች ለመራቅ ሞክሩ። እጃቸውን እንኳን ይዟችሁ የሆነ ነገር ውስጥ ሊያስገቧችሁ ሲሉ አይሆንም ማለት ልመዱ ይላል። ጥሩ ነገር ይመጣል። በፋሚሊዎቻችሁ በኩል ጥሩ ነገር ይመጣል። ለረጅም ዓመት ስትጠብቁት የነበረ ለምሳሌ ኢቃማ ሊሆን ይችላል፣ አለያም ደግሞ ባላችሁበት አገር ላይ የወረቀት ሲቲዝን ሊሆን ይችላል። እሱም በደንብ አድርጎ ሊያልቅላችሁ ነው። ፈተና ላይ ናችሁ ይላል። ፈተና ላይ ናችሁ ነው የምን ፈተና እንደሆነ ማለት ነው። እና ከገባችሁበት ትልቅ ችግር የምትወጡበት ጊዜ ደርሷል ይላል። በዚሁ በራሳችሁ በኖቬምበር ውስጥ 11 ላይ ማለት ነው 11ኛው ወር 11ኛው ሰዓት 11ኛው ቀን ላይ በደንብ አድርጎ እግዚአብሔር ከብዙ ፈተናዎች ሊያወጣችሁ ተነስቷል ይላል። ለእሱም መሻገሪያው ጸሎት ነው፣ ጸልዩ ይላል። እሺ በቅርብ የምታውቁት ሰው እናንተ ሊረዳችሁ የተነሳበት ወይ ነው ይላል። እሱም ከእግዚአብሔር ነው የተላከላችሁ ይላል። አሁንም ለሁለተኛ ጊዜ ደገመው፣ ትዕግስት በጣም ያስፈልጋችኋል። ስኮርፒዮ በተፈጥሮ አይታገስም። በቃ ካልመሰለው አልመሰለውም ጥሎ ነው እና ከዚች በኢትዮጵያ ከክረምቷ ጀምሮ ያለችው ጀምናይ አሁን አብሮቶት ነው የሄደው እና በብዙ ነገር ነው የተጎዳው። ስኮርፒዮ በገንዘቡ ከስሯል። ግማሾቹ ታስረዋል፣ ግማሾቹ ታመው ነበረ፣ ግማሾቹ ዝብርቅርቅ ያለ ነገር እያሳለፉ ነበር እና አሁን ትንሽ ተረጋግተዋል። ግን በዛም ልክ ደግሞ ሊብራ ደግሞ ለወጪ አድርጓቸዋል ማለት ነው። ሶ እንግዲህ ሊብራ ለወጪ ሲያደርጋችሁ የራሳችሁ አመት ላይ ደግሞ የራሳችሁ ወር ላይ ስትደርሱ ደግሞ የእፎይታ ዘመናችሁ ነው። እፎይ የምትሉበት ነው። ሰኔ ልክ ሲያልፍ ካንሰር ሲገባ ነው የተረጋጉት ማለት ነው። በጣም በብዙ ነገር ምስቅልቅልቅል ብለው ነበር። አሮ ነው እዚህ ኮሜንት ላይ አስቀምጡልኝ። ስኮርፒዮ ላይክ ላይፉ እንደዛ ነው። በቃ ቻሌንጅ ነው። ቻሌንጅ ልክ አንዱ ጨርሳ ይገባል። ልክ አንዱ ጨርሳ አሮ ነው። ለምንድን ነው ራሳችሁን ኮንትሮል ማድረግ? ራሳችሁን ኮንትሮል አድርጉት በተቻላችሁ አቅም ማለት ነው። እሺ የልብህን መሻት ያው እግዚአብሔር አይቶ ለሰው ልጅ ሁሉ የቁርጥ ቀን እንደሆን አንተም የችግር ቀን የቁርጥ ቀን እግዚአብሔር ነው። እጅህን ከመጥፎ ነገሮች ሁሉ ጎትቶ የሚያወጣ ያው እግዚአብሔር ነውና ጠዋትም ማታም እየጸለይክ ስገድ ይላል። ብዙ ነገር ይስተካከልላችኋል ማለት ነው። እዚህ ሲር አብሶ ትንሽ ከበድ የሚለው ነግሬያችኋለሁ። ይሄኛው አመት ከበድ የሚለው ለነ ሊብራ፣ ለነ ጀምናይ፣ ለነ አኳሪያስ ነው እንጂ ዋተር ሳይን በጣም ግጥም ነው። አዲስ ፍቅረኛ ታገኛላችሁ። ኢቨን ብሬክ አፕ ሁሉ ነበረ ማለት ነው። የሚገርማችሁ ማለት ነውና ከባሎቻቸው ከሚስቶቻቸው ተለያይቷል። ኦኬ ያሉበት ሀገር ምስቅልቅልቅልቅል ያሉበት ታይም ነበረና አሁን ግን ነገሮች ይስተካከላሉ። አሁን ወጪ ነው ኢንሻአላህ በደንብ በስነ ስርዓት ወጪው ይስተካከላል። ያለፈው አመት እንዳለ ወጪ ነበረ። ምንም ገንዘብ ይዙም አልቻሉም ነበርና እንደዛም አድርገው ደግሞ ቴንኩ የሚላቸው የለም ማለት ነው። ስለዚህ በእነሱም እንዳትፈርዱ ባካችሁ። ስኮርፒዮ እህት ያላችሁ፣ ወንድም ያላችሁ፣ አባት ያላችሁ የቁርጥ ቀን ስለሆኑ ብዙ ጊዜ ለቁርጥ ጊዜ የሚደርሱላችሁ ሰዎች ናቸውና በደንብ ከነሱ ጋር መዋደድ መከባበር ይኖርብናል ማለት ነው። ቴንኪዩ አመሰግናለሁ።